ሰላም ውድ የኤፍጂ ቲዩቶር ቤተሰቦች፣ ዛሬ ደግሞ ኢኮኖሚክስ ግሬድ 12 ዩኒት 1 ፓርት 2 ይዤላችሁ መጥቻለሁ። በዚህ ፓርት ስር ደግሞ ኪ ቻሌንጅስ ኢን ማክሮ ኢኮኖሚክስ የሚባለውን አብረን የምናየውናል ማለት ነው። እነዚህም ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኢምፕሎይመንት፣ ቢዝነስ ሳይክል እና ትሬድ ባላንስ የሚባሉትን በስፋት የምናየውናል ማለት ነው። የመጀመሪያው ኢኮኖሚክ ግሮዝ ነው። ኢኮኖሚክ ግሮዝ ሪፕሬዘንት አን ኢንክሪዝ ኢን ዘ ካፓሲቲ ኦፍ አን ኢኮኖሚ ቱ ፕሮዲውስ ጉድ ኤንድ ሰርቪስ። ኢኮኖሚክ ግሮዝ የምንለው የአንድ ኢኮኖሚ የማምረት አቅም ሲያድግ ማለት ነው። ኢኮኖሚክ ግሮዝ ሬት የምንለው ኢት ኢስ ኔሰሰሪ ኢንግሪዲየንት ፎር ቦዝ ሃይ ኢንካም እንደ ሃየር ሊቪንግ ስታንዳርድ። ለሃይ ኢንካም እንዲሁም ለሃየር ሊቪንግ ስታንዳርድ ወሳኝ የሆነ ነገር ነው ማለት ነው። ሬት አት ዊች ዘ ሪል ጂዲፒ ኦፍ ካንትሪ ኢንክሪዝ ኦቨር ፔሪድ ኦፍ ታይም ኢዝ ናውን አዝ ኢኮኖሚክ ግሮዝ ሬት። የአንድ ሀገር ሪል ጂዲፒ በተወሰነ ሰዓት ውስጥ የሚጨምርበትን ሬት ደግሞ ምን እንላለን? ኢኮኖሚክ ግሮዝ ሬት እንላለን። ሃየር ኢኮኖሚክ ግሮዝ ሬት ካን ቢ አቺቭድ ባይ ኢንክሪዚንግ አማውንት ኦፍ ፋክተር ኦፍ ፕሮዳክሽን። ሃየር ኢኮኖሚክ ግሮዝ ሬትን አቺቭ ለማድረግ ምን እናደርጋለን? ኢንክሪዝ አማውንት ኦፍ ፋክተር ኦፍ ፕሮዳክሽን፣ የምርት ግብዓት የሚባሉትን እንጨምራለን ማለት ነው። እነዚህን ምርት ፋክተር ኦፍ ፕሮዳክሽን የሚባሉት ለበር፣ ላንድ፣ ካፒታል እና ዜር ፕሮዳክቲቪቲ፣ እነዚህም በመጨመር ሃየር ኢኮኖሚክ ግሮዝ ሬትን አቺቭ ልናደርግ እንችላለን ማለት ነው። ፕሪንሲፓሊ ኢኮኖሚክ ግሮዝ ሬት ኢኮኖሚክ ግሮዝ ሚጀር ኢኮኖሚክ ፐርፎርማንስ ኢን ተርምስ ኦፍ ቫሊዩ ኦፍ ኢንካም፣ ኤክስፔንዲቸር እንድ አውትፑት። ኢኮኖሚክ ግሮዝ የምንለው ኢኮኖሚክ ፐርፎርማንስን ሚጀር የሚያደርገው ኢንካም፣ ኤክስፔንዲቸር እንደ አውትፑትን በመጠቀም ነው ማለት ነው። ሚጀሪንግ ሪል ኢንካም ኢን ዲቨሎፒንግ ካንትሪ ኢዝ ኖት ሲምፕል። ዲቨሎፒንግ የሆኑ ሀገራት ላይ ሪል ኢንካማቸውን ሚጀር ማድረግ በጣም ሲምፕል የሆነ ነገር አይደለም ማለት ነው። ዚስ ኢዝ ቢኮዝ ዲቨሎፒንግ ካንትሪ ሪል ኢንካም ኢዝ ጀነራሊ አንደርስቴትድ ነው። ትክክለኛውን ገቢያቸውን ማወቅ አንችልም ማለት ነው። ለዚህም የተለያዩ ሪዝኖች አሉ። የመጀመሪያ majority of population are subsistence farmer who produce for their own consumption። ሰፊው ህዝብ ገበሬ ነው፣ ለራሱ ኮንሰምፕሽን ብቻ የሚያመርት ገበሬ ማለት ነው። የሚያመርተውን ነገር ቀጥታ ራሱ ነው የሚጠቀመው ማለት ነው። ስለዚህ ትክክለኛ ገቢውን ማወቅ አንችልም እንዳመረተ ስለተጠቀመው ማለት ነው። አንዳ ኖት ኮሬክትሊ ሪፖርትድ፣ ስለዚህ በስርዓቱ ሪፖርት ማድረግ አንችልም። ሌላኛው ዲው ቱ ፊር ኦፍ ታክስ፣ ግብርን በመፍራት ማለት ነው። ህዝቡ ግብርን በመፍራት ያመረተውን ምርት ሙሉውን አይናገርም ማለት ነው። ስለዚህ ትክክለኛ ገቢያቸውን ማወቅ አልተቻለም። ሌላኛው ዩዥዋሊ ኖ አላውንስ ሜድ ፎር ነን ሞኔታሪ ሴክተር ኢን ናሽናል ኢንካም አካውንት ኦፍ ሌስ ዲቨሎፕድ ካንትሪ። ናሽናል ኢንካም አካውንት ውስጥ ነን ሞኔታሪ የሆኑ ሴክተሮችን አያካትትም ማለት ነው። የእነሱ ካልኩሌት አይደረግም አብዛኛውን ጊዜ። ይሄ ሌላኛው ችግር ነው። ሌላኛው ዲስቶርሽን ኢን ፕራይስ ነው። ይሄ የሆነ ዋጋው በስርዓት አለመቀመጡ ዲስቶርትድ የሆነ ነው ማለት ነው። ሌላኛው ኮስት ኦፍ ፖሊሽን እንደ ኢንቫይሮንመንታል ዲግራዴሽን አር ኖት ዲዳክትድ ፍሮም ጂኤንፒ። ሌላኛው እያደጉ ባሉ ሀገራት ውስጥ ሌላኛው ችግር ምንድን ነው? ኮስት ኦፍ ፖሊሽኑ አይታሰቡበትም። ለምሳሌ የሆነ ምርት ሲመረት ኢንቫይሮንመንት ላይ የሚያደርሰው ጫና አለ። ያ ጫና ደግሞ ኮስቱ ማለት ነው። ያደረሱ ጫና ኮስቱ ጂኤንፒ ውስጥ መካተት ነበረበት። ይሄ ዲቨሎፒንግ ካውንትሪ ውስጥ ደግሞ ይሄ ስላልተካተተ ሌላኛው ችግር ነው ማለት ነው። ሌላኛው ኢንፍሌሽን የሚለውን እናያለን። the price of goods and service do not always stay the same። እንግዲህ የምርት ዋጋ ሁሌም the same አይደለም። this means that sometime rise and sometime fall። አንዳንዴ ይነሳል፣ አንዳንዴ ፋል ያደርጋል ማለት ነው። ስለዚህ the word inflation ማለት ምን ማለት ነው? it represent regular and continuous rising
ጀነራል ፕራይስ ሌቭል። ኢንፍሌሽን የሚለው ተርም ምንን ሪፕሬዘንት ያደርጋል? ሪጉላር እንደ ኮንቲኒየስ የሆነ የዋጋ ጭማሪ ማለት ነው ኢንፍሌሽን እንላለን። ሬት ኦፍ ኢንፍሌሽን የሚለው ደግሞ ሬት ኦፍ ግሮዝ ኦር ዲክላይን ኦፍ ፕራይስ ሌቭል ፍሮም ዋን ይር ቱ ዘ ኔክስት። የዋጋ መጠን ከአንድ ዓመት ወደ ሌላኛው ዓመት የሚጨምርበት ሬት ወይ የሚቀንስበት ሬት ምን እንላለን? ሬት ኦፍ ኢንፍሌሽን እንላለን። ቫሪ ግሬትሊ ኦቨር ታይም እንድ አክሮስ ካንትሪ፣ ከቦታ ቦታ እና ከጊዜ ጊዜ ይለያያል ማለት ነው። ይሄ ሬት ኦፍ ኢንፍሌሽን። ዘ ፋሎዊንግ ፕራይስ፣ ዋጋ በደንብ ሲወርድ ደግሞ ምን እንላለን? ዲፍሌሽን እንላለን። የኢንፍሌሽን ተቃራኒ ነው ማለት ነው ዲፍሌሽን። ኢንፍሌሽን ኢንክሪዝ ኮስት ኦፍ ሊቪንግ እንደ ዲክሪዝ ፐርቼዚንግ ፓወር ኦፍ ከረንሲ። ኮስት ኦፍ ሊቪንግን ይጨምርብናል፣ ፐርቼዚንግ ፓወር ኦፍ ከረንሲን ደግሞ ይቀንሳል ማለት ነው። የገንዘብን የመግዛት አቅም እንዲቀንስ ያደርጋል። ኮስት ኦፍ ሊቪንግን ደግሞ ይጨምርብናል ማለት ነው። ኢን ኦርደር ቱ ፕሮቴክት ሲቲዝንስ ፍሮም ዘ ኢንክሪዝ ኮስት ኦፍ ሊቪንግ፣ እንግዲህ ህዝብን ከኢንክሪዝ የሆነ ኮስት ኦፍ ሊቪንግ ለመጠበቅ መንግስት የተለያዩ ነገሮችን ይጠቀማሉ። ዘ ፈርስት ዋን ኢንዴክሲንግ ዌጅ የምንለው አለ። ኢንዴክሲንግ ዌጅ ኮንትራት እንደ ኢንተረስት ሬት ሚንስ ዛት ዘ ዊል ኢንክሪዝ ዌን ኢንፍሌሽን ኢንክሪዝ። ኢንዴክሲንግ ዌጅ እና ኢንተረስት ሬት ይጨምራሉ ኢንፍሌሽን እንደጨመረ። ይሄ ለምንድን ነው? ቱ ሪቴን ፐርቼዚንግ ፓወር ኦፍ ዘ ፒፕል፣ የህዝቡን የመግዛት አቅም በቦታው ለማስጠበቅ ዌጁንም ኢንተረስት ሬቱንም ከኢንፍሌሽን እኩል መጨመር አለብን ማለት ነው። ዌን ዌጅ ዱ ኖት ራይዝ፣ ዌጁ ሳይጨምር ፕራይስ ሌቭሉ ደግሞ ብቻውን ሲጨምር ይሄ ዲክላይን ኢን ሪል ዌጅ ማለት ነው። ሪል ዌጅ ሬታችን እየቀነሰ ነው ማለት ነው። ዌጁ ሳይጨምር ፕራይስ ሌቭሉ ብቻ እየጨመረ ሲሄድ ሪል ዌጅ ሬቱ እየቀነሰ ነው። ይሄ ደግሞ ስታንዳርድ ኦፍ ሊቪንግ ዲክሪዝ እንዲያደርግ ያደርጋል ማለት ነው። ኢንፍሌሽን እና ኮንሱመር ፕራይስ ኢንዴክስ፣ የኢንፍሌሽን እና ኮንሱመር ፕራይስ ኢንዴክስ አንድ ላይ እናያለን። ኢንፍሌሽን ሪዛልት አን ኢንክሪዝድ ኮንሱመር ፕራይስ ኢንዴክስ፣ ኢንፍሌሽን ኮንሱመር ፕራይስ ኢንዴክስ እንዲጨምር ያደርጋል። ኮንሱመር ፕራይስ ኢንዴክስ whose movement reflect change in price of good and service typically purchased by consumer. Thus consumer price index of each month reflect ratio of current cost of basket divided by base period cost. ይሄ የሚለው ይህንን ፎርሙላ ሊገልጽ ፈልጎ ነው። ኮንሱመር ፕራይስ ኢንዴክስ የሚባለው ካረንት ኮስት ኦፍ ባስኬት፣ ዛሬ ላይ ሸቀጦች የሚገዙበትን ዋጋ ቤዝ ይር ስንገዛበት የነበረውን ለዛ እናካፍላለን ማለት ነው። ካረንት ኮስት ዲቫይድ ባይ ቤዝ ይር ኮስት ኦፍ ባስኬት ኮንሱመር ፕራይስ ኢንዴክስ ነው ማለት ነው። ፍሮም ኮንሱመር ፕራይስ ኢንዴክስ አንግል ሬት ኦፍ ኢንፍሌሽን ኦር ዲፍሌሽን ኢዝ ካልኩሌትድ። ኮንሱመር ፕራይስ ኢንዴክስ ላይ ቁመን ሬት ኦፍ ኢንፍሌሽን እና ሬት ኦፍ ዲፍሌሽን እንዴት ካልኩሌት ልናደርግ እንችላለን የሚለውን በዚህ ፎርሙላ በስርዓቱ ተቀምጠዋል ማለት ነው። ኢንፍሌሽን ሬት የሚባለው ካረንት ዴት ኮንሱመር ፕራይስ ኢንዴክስ ካረንት ዴት ኮንሱመር ፕራይስ ኢንዴክስ ማይነስ ፓስት ዴት ኮንሱመር ፕራይስ ኢንዴክስ ኦቨር ፓስት ዴት ኮንሱመር ፕራይስ ኢንዴክስ ታይምስ 100 በማድረግ እናገኛለን ማለት ነው። ኢንፍሌሽን ሬትን ለማግኘት ይሄ ፎርሙላው ነው ማለት ነው። ኮንሱመር ፕራይስ ኢንዴክስን እንዴት እንደምናገኝ እዚህ ጋር አይተናል። ይሄ ኮንሱመር ፕራይስ ኢንዴክስን ለማግኘት ነው። ካረንት ኮስት ኦቨር ቤዝ ይር ኮስት ኦፍ ባስኬት ማለት ነው። እዚህ ጋር ኤግዛምፕል አለ። ኑሜሪካል ኤግዛምፕል ኦፍ ካልኩሌቲንግ ኢንፍሌሽን ኢዝ አስ ፎሎስ። አሲዩም ይላል ካረንት ዴት ሲፒአይ ኮንሱመር ፕራይስ ኢንዴክስ ካረንት ላይ 25 ነው ይላል። ፓስት ዴት ደግሞ 20 ነበረ ይላል። ሶ ኢንፍሌሽን ሬትን እንዴት ካልኩሌት ልናደርግ እንችላለን ማለት ነው። ካረንት ኮንሱመር ፕራይስ ኢንዴክስ ኢንፍሌሽን ሬትን ስንፈልግ
ኢንፍሌሽን ሬት ኢዝ ኢኳልስ ቱ ከረንት ኮንሱመር ፕራይስ ኢንዴክሳችን ስንት ነው? 25 ማይነስ ፓስት ዴት ኮንሱመር ፕራይስ ኢንዴክስ ኢዝ 20 ኦቨር ፓስት ዴት ኮንሱመር ፕራይስ ኢንዴክስ 20 ታይምስ 100። ስለዚህ ስንት ይሆናል? 5 ኦቨር 20 ታይምስ 100 ስንት ይመጣል ማለት ነው? 25% ይሆናል ማለት ነው። ኢንፍሌሽን ሬታችን 25% እዚህ ላይ ተቀምጧል። 25% እንደዚህ ካልኩሌት ልናደርግ እንችላለን ማለት ነው። ታይፕ ኦፍ ኢንፍሌሽን እንግዲህ ቤዝድ ኦን ኦከረንስ ኦፍ ስፒዳቸው ላይ ቤዝ በማድረግ ኢንፍሌሽን በ5 ይከፈላል። እነሱም ክሪፒንግ፣ ዋኪንግ፣ ራኒንግ፣ ጋሎፒንግ እና ሃይፐር ኢንፍሌሽን የሚባሉት ናቸው። የመጀመሪያው ክሪፒንግ ኢንፍሌሽን ኢዝ ሞደሬት ኢንፍሌሽን ዛት ኦከር ዌን ፕራይስ ሌቭል persistently rise over period of time at slow rate 3% or less። እንግዲህ ክሪፒንግ ኢንፍሌሽን የምንለው ሞደሬት የሆነ ነው። ገና በቃ ስሎ በሆነ ሬት እየተከሰተ ኢንፍሌሽን ነው። ሙቭመንቱ በጣም ስፒዱ በጣም ስሎ የሆነ እና 3% እና ከዛ በታች ኢንፍሌሽን ሲከሰት ክሪፒንግ እንላለን። ቀጥሎ ያለው ወኪንግ ነው። ወኪንግ ደግሞ ከክሪፒንግ ትንሽ ስፒዱን ሲጨምር ማለት ነው። ሬቱ ከ3% እስከ 10% መሀል ያለው ወኪንግ ኢንፍሌሽን እንላለን። በሲንግል ዲጂት ነው የሚጨምረው። ረኒንግ ኢንፍሌሽን የምንለው ደግሞ ከወኪንግ ትንሽ ስፒዱ ጨመረ። እዚህ ጋር ደግሞ ከ10 እስከ 20 መሀል ያለው ኢንፍሌሽን ደግሞ ረኒንግ ኢንፍሌሽን እንላለን። ፐር ይር ነው እንግዲህ በአመት ከ10 እስከ 20% ሲጨመር። ከረኒንግ ቀጥሎ ያለው ደግሞ ጋሎፒንግ ነው ኦር ጃምፒንግ ኢንፍሌሽን። እዚህ ጋር ከረኒንግ ትንሽ ስፒዱ ጨመረ ማለት ነው። ዱዋል ኦር ትሪፕል ዲጂት ሊጨምር ይችላል። በሾርት ፔሪድ ኦፍ ታይም ውስጥ በ2 ወይ በ3 ዲጂት ሊጨምር የሚችለው ኢንፍሌሽን ምን እንላለን? ጋሎፒንግ ኦር ጃምፒንግ ኢንፍሌሽን እንላለን። ሌላኛው እና የመጨረሻው ሃይፐር ኢንፍሌሽን ነው። ሪፈርስ ቱ ዌር ሲቹዌሽን ዌር ዘ ፕራይስ ኦፍ ጉድስ ሰርቪስስ ራይዝ አንኮንትሮሌብሊ። ይህ ከቁጥጥራችን ሲወጣ ማለት ነው። ፎር ኤግዛምፕል መንዝሊ በወር ማለት ነው ከ50% በላይ ሲጨምር ሃይፐር ኢንፍሌሽን እንላለን። አንኮንትሮሌብል ነው፣ በቃ ከቁጥጥር ስር የወጣ ማለት ነው። ላይክዋይዝ ኢንፍሌሽን ኦልሶ ክላሲፋይድ ኦን ዘ ቤዝ ኦፍ ኬዙ ላይ በመቆምም ኢንፍሌሽን ዲማንድ ፑል እንደ ኮስት ፑሽ በማለት በሁለት ልንከፍል እንችላለን። ዘ ኦል ታይም ሪካርድድ ኢንፍሌሽን ቶክ ፕሌስ ኢን ሃንግሪ 1946። በጣም ሪካርድ የሆነው ኢንፍሌሽን በጣም ሪካርድ የያዘው ኢንፍሌሽን የተከሰተው በሃንገሪ ነው በ1946 ማለት ነው። ዌን ዘ መንዝሊ ኢንፍሌሽን ኦፍ 41.9 quadrillion% amounting to price doubling every 50.3 hour በ15.3 ሰዓት ውስጥ የፕራይስ ደብል የሚሆንበት ጊዜ ነበረ። ሃንጋሪ ውስጥ 1946 ማለት ነው። በየ15 ሰዓቱ ደብል ይሆን ነበር ማለት ነው። ሌላኛው ሃይፐር ኢንፍሌሽን ዚምባብዌ፣ በዚምባብዌ የተከሰተው 2007 እስከ 2009 የነበረው ኦልሞስት አስ ላርጅ ዊዝ ደብሊንግ ታይም ዴይሊ፣ በየቀኑ ፕራይስ ደብል የሚሆንበት ነበረ በዚምባብዌም። ስለዚህ ዚምባብዌን ገቨርንመንት ሃይር ከረንሲ ኖትስ ፕሪንት አድርጓሉ። ሃይ ቫሊዩ ያላቸውን ከረንሲዎች እስከ $100 ትሪሊየን የሚደርስ ቢል ራሱ ፕሪንት አድርጓል ማለት ነው። ሌላኛው አንኢምፕሎይመንት ነው። ፐርሰን ኢዝ ኢምፕሎይድ እንላለን። አንድ ሰው ኢምፕሎይ ተደርጓል፣ ተቀጥሯል። ኢፍ ሂ ስፔንድ ሰም ኦፍ ሂዝ ታይም ኦር ሄር ታይም ወርኪንግ
አት ኤ ፔድ ጆብ የሆነ የሚከፈለውን ወይ የሚከፈላትን ስራ እየሰራች ጊዜዋን ካሳለፈች ሺ ኢዝ ኢምፕሎይድ ኦር ሂ ኢዝ ኢምፕሎይድ ልንል እንችላለን ማለት ነው። ኤ ፐርሰን ኢዝ አንኤምፕሎይድ የምንለው ደግሞ ኢፍ ሂ ኦር ሺ ኢዝ ኖት ኢምፕሎይድ ኢምፕሎይ ካልተደረገ አንኤምፕሎይድ እንላለን ማለት ነው። እንደ ሃዝ ቢን ፎር ሉኪንግ ፎር ኤ ጆብ ኢምፕሎይ ያልሆነ ግን ሉኪንግ ፎር ኤ ጆብ የሆነ አንኤምፕሎይድ እንላለን። ኦን ዘ አዘር ሃንድ ኤ ፐርሰን ሁ ፊት ኔዘር ኦፍ ፈርስት ቱ ካታጎሪ በሁለቱም ስር የማይመደበውን ፎር ኤግዛምፕል ፉል ታይም ስቱደንት የሆነን ወይ ሪታይር የሆነውን ጡረታ የወጣውን ምን እንላለን? ኖት ኢን ዘ ሌበር ፎርስ ውስጥ ራሱ የለም ማለት ነው። እንዲህ አይነት ሰው ደግሞ ፍሮም ኢኮኖሚክ ፖይንት ኦፍ ቪው አንኤምፕሎይመንት ኢዝ ማክሮ ኢኮኖሚክ ፕሮብሌም ዛት አፌክት ፒፕል ሞስት ዳይሬክትሊ እንደ ሴቨርሊ። እንግዲህ ይሄ አንኤምፕሎይመንት የሚባለው ህዝቡን ዳይሬክትሊ እንደ ሴቨርሊ በጣም አፌክት የሚያደርግ ፕሮብሌም ነው ማለት ነው። ማክሮ ኢኮኖሚክ ፕሮብሌም ነው። In order to address problem of unemployment, policymakers need to know about labor market, labor force participation and unemployment rate. ፖሊሲ ሜከሮች ስለ እነዚህ ነገሮች ሊያውቁ ይገባሉ። አንኤምፕሎይመንት ፕሮብሌምን አድሬስ ለማድረግ ለመፍታት እነዚህ ኮንሰፕቶች የመጀመሪያው ሌበር ፎርስ፣ ቀጥሎ ያለው አንኤምፕሎይመንት ሬት፣ ሌላኛው ሌበር ፎርስ ፓርቲሲፔሽን በዚህ ፎርሙላ ላይ በደንብ ተብራርቷል። ሌበር ፎርስ የምንለው ሌበር ፎርስ ኢዝ ኢኳልስ ቱ ነምበር ኦፍ ኢምፕሎይድ ፕላስ ነምበር ኦፍ አንኤምፕሎይድ፣ ኢምፕሎይ ፕላስ አንኤምፕሎይድ ሌበር ፎርስ እንላለን። አንኤምፕሎይመንት ሬት የምንለው ደግሞ ነምበር ኦፍ አንኤምፕሎይድ ዲቫይድ ባይ ሌበር ፎርስ ታይምስ 100 አንኤምፕሎይመንት ሬት ለማግኘት ነው። ሌበር ፎርስ ፓርቲሲፔሽን ደግሞ ሌበር ፎርስን በአደልት ፖፑሌሽን በማካፈል በ100 እናባዛለን። ይህ ደግሞ ሌበር ፎርስ ፓርቲሲፔሽን ነው ማለት ነው። እዚህ ጋር ያለው ኖት ይህንን ፎርሙላ የሚገልጽ ነው ማለት ነው። there are different type of unemployment የተለያዩ አይነቶች አሉ። አንኤምፕሎይመንትም ከነዚህ ውስጥ ፍሪክሽናል፣ ሳይክሊካል እንደ ስትራክቸራል የሚባለውን እናያለን። ፍሪክሽናል የምንለው frictional unemployment occur during the time when worker move between two jobs ያነ ሰራተኞች ሌላ ስራ አንድ ስራ ትቶ ወደ ሌላ ስራ እስኪዘዋወሩ ያለው ክፍተት ፍሪክሽናል አንኤምፕሎይመንት እንላለን። መቼስ አንድ ሰው አንድ ስራ እንዳቆመ ወደ ሌላኛው ስራ መዘዋወር ክፍተት ይኖራል። ያችን ክፍተት ፍሪክሽናል አንኤምፕሎይመንት እንላለን። ፎር ኤግዛምፕል ስቱደንት ከዩኒቨርሲቲ ወር ከኮሌጅ ግራጁዌት እንዳደረጉ ወደ የመጀመሪያ ስራቸው እስኪገቡ ፍሪክሽናል አንኤምፕሎይድ ናቸው እነሱ ማለት ነው። ሌላኛው ሳይክሊካል አንኤምፕሎይመንት የምንለው ነው። ይሄ ደግሞ በቢዝነስ ሳይክል ዲፕሬሽን የሚከሰት ነው። በቢዝነስ ዲፕሬሽን ሲከሰት ሳይክሊካል አንኤምፕሎይመንት ይፈጥራል ማለት ነው። ሌላኛው ስትራክቸራል አንኤምፕሎይመንት ነው። ይሄ ደግሞ ላክ ኦፍ አጀስትመንት ቢትዊን ዲማንድ ፎር እንደ ሰፕላይ ኦፍ ሌበር የሚፈለገው ሰራተኛና ሰራተኛው ኳሊቲን ሳይመጣጠን ሲቀር ምን እንላለን? ስትራክቸራል አንኤምፕሎይመንት ይፈጠራል። ፎር ኤግዛምፕል አንድ ሰው ፔፐር ቤዝድ የሆነ ነገር ሲሰራ ቆይቶ ሲስተሙ ወደ ኮምፒውተር ቤዝድ ቢቀየር ያ ሰውዬ ስትራክቸራሊ አንኤምፕሎይድ ይሆናል። ለምን? ኮምፒውተር ቤዝድ ስኪል ስለሌለው። ይህን ደግሞ ለመፍታት ኤዱኬሽን ኢዝ ዘ ኪ፣ መማር ዋነኛ ነገር ነው ስትራክቸራል አንኤምፕሎይመንትን ለመፍታት። ፎር ኤግዛምፕል ያ ሰውዬ ፔፐር ቤዝድ ላይ ሲሰራ ቆይቶ በኮምፒውተር ቤዝድ ሲስተካ ስለ ኮምፒውተር ስኪል ተምሮ ማለት ነው ያን ኮምፒውተር ስኪል ላይም ስራውን መቀጠል ይችላል ማለት ነው። ስለዚህ በኤዱኬሽን ስትራክቸራል አንኤምፕሎይመንትን መፍታት ይቻላል። ሌላኛው ቢዝነስ ሳይክል ነው። ተርም ቢዝነስ ሳይክል ኦልሶ ኖን አስ ትሬድ ሳይክል ይባላል፣ ኢኮኖሚክ ሳይክል ይባላል።
ቡም በስት ሳይክልም ይባላል። ሪፈርስ ቱ ኢኮኖሚ ዋይድ ፍላክቹዌሽን ኢን ፕሮዳክሽን ትሬድ እንደ ጀነራል ኢኮኖሚክ አክቲቪቲ ነው። ፕሮዳክሽን ትሬድ እና አጠቃላይ ኢኮኖሚ አክቲቪቲ ላይ ያለው ፍላክቹዌሽን ቢዝነስ ሳይክል እንላለን። ፍላክቹዌሽኑ ምንድነው ሪፕሬዘንት የሚያደርገው? አፕዋርድ እና ዳውንዋርድ ሙቭመንት። ቢዝነስ ሳይክል ስንል እዚህ ጋር ግራፉ አለ። ይህን ሙቭመንት አፕዋርድ እና ዳውንዋርድ የሆነን ሙቭመንት ነው የሚያሳየን ምን ፍላክቹዌሽን የምንለው እና ፍላክቹዌሽን ይህንን ነው የሚያሳየው ወይ ኤክስፓንሽን እንደ ኮንትራክሽን የሚባለውን ያሳየናል ማለት ነው። ፍላክቹዌሽን ስንል ቢዝነስ ሳይክል 4 ፌዝ ነው ያለው። እነዚህም ይሄ አጠቃላይ ያለው ኖት በዚህ ግራፍ ሊጠቃለል ይችላል። የመጀመሪያው ፌዝ እዚህ ጋር ኤክስፓንሽን ነው፣ እያደገ ያለበት ነው ማለት ነው። ኤክስፓንሽን ወደ ላይ ሲያድግ ማለት ነው። ሁሉም ነገር እዚህ ጋር እያደገ ነው። አድጎ እዚህ መጨረሻ ላይ ሲደርስ ማለት ነው ቡም ኦር ፒክ እንላለን። ጫፍ ደርሷል ማለት ነው። ጫፍ ከደረሰ ደግሞ የግድ ወደ ታች መመለሱ አይቀርም። ሲመለስ ደግሞ ኮንትራክሽን ኦር ሪሴሽን እንላለን። ከተመለሰ በኋላ ደግሞ አሁንም ታች በቃ ዲፕሬሽን ላይ ይደርሳል ማለት ነው። ከዛ አሁንም ሌላኛው ኤክስፓንሽን ኦር ሪከቨሪ ይከሰታል። ቢዝነስ ሳይክል የምንለው በቀላሉ እንዲህ ነው። መጀመሪያ ወደ ላይ ወጣ፣ ላይ ደረሰ፣ ቡም ኦር ፒክ የምንለው። ከዛ ወደ ታች ኮንትራክሽን ኦር ሪሴሽን ሆኖ ተመለሰ። ከዛ ታች ሲደርስ ደግሞ ዲፕሬሽን ይሆናል ማለት ነው። ይሄ ነው አራቱ የቢዝነስ ሳይክል ፌዞች ማለት ነው። ሌላኛው ባላንስ ኦፍ ትሬድ ነው። ባላንስ ኦፍ ትሬድ የምንለው ዲስ አናዘር ማክሮ ኢኮኖሚክ ቫሪያብል ዛት አፌክት ናሽናል ኢኮኖሚ። ሌላኛው ማክሮ ኢኮኖሚክ ቫሪያብል ነው፣ ናሽናል ኢኮኖሚ ላይ አፌክት የሚያደርግ ነው። ባላንስ ኦፍ ትሬድ ኢዝ ዲፍረንስ ቢትዊን ኤክስፖርት እና ኢምፖርት። በኤክስፖርት እና በኢምፖርት መሀል ያለውን ልዩነት ነው የሚገልጸው ባላንስ ኦፍ ትሬድ የምንለው። ባላንስ ኦፍ ትሬድ ውስጥ ስር ባላንስ ኦፍ ፔመንትን እናያለን። ባላንስ ኦፍ ፔመንት ሲስተማቲክ ሪከርድ ኦፍ ኔሽንስ ፋይናንሻል ትራንዛክሽን ዊዝ አውትሳይድ ወርልድ። ባላንስ ኦፍ ፔመንት የሚባለው የአንድ ሀገር የገንዘብ ልውውጥ ማለት ነው ከሌላ ሀገር ጋር ፋይናንሻል ትራንዛክሽን ያደረጉት ፋይናንሻል ትራንዛክሽን ባላንስ ኦፍ ፔመንት ይባላል። ይህም ባላንስ ኦፍ ፔመንት በሁለት ይከፈላል፣ ከረንት እንደ ካፒታል አካውንት መባል። ከረንት አካውንት የምንለው በዋነኝነት የሚያጠናው ስለ ካንትሪስ ኤክስፖርት እንደ ኢምፖርት ኦፍ ጉድስ ሰርቪስ ነው እና ስለ ኢንቨስትመንት እና ዴቢት ሰርቪስም የሚያጠናው ከረንት አካውንት ነው ሪከርድ የሚያደርገው ማለት ነው። ሌላኛው ካፒታል አካውንት ደግሞ ስለ ፕራይቬት ፎሬን ኢንቨስትመንት እና ፓብሊክ ግራንት እንደለዋል። ስለዚህ ደግሞ ሪከርድ የሚያደርገው ካፒታል አካውንት ነው ማለት ነው። ዌን ኢምፖርት ኤክሲድ ኤክስፖርት፣ ኢምፖርታችን ኤክስፖርትን ሲበልጥ ማለት ከውጭ የምናስገባው እቃ እኛ ወደ ውጭ ኤክስፖርት የምናደርገውን ሲበልጥ ትሬድ ዴፊሲት እንላለን። ኢን አዘር ወርድ ኢፍ ኤክስፖርት ኤክሲድ ኢምፖርት፣ ወደ ውጭ የምንልከው ደግሞ ከውጭ የምናስገባውን እቃ ምርት ሲበልጥ ትሬድ ሰርፕለስ አለ ማለት ነው። እዚህ ጋር ፖዚቲቭ ነው ኢኮኖሚ ያለው፣ እዚህ ጋር ኔጌቲቭሊ ነው። ኦን ዘ አዘር ሃንድ ኤክስፖርቱም ኢምፖርቱም ኢኳል ሲሆን ትሬድ ባላንስ ሆኗል ማለት ነው። ትሬድ ባላንስ አለ ማለት ነው። እንግዲህ ውድ የኤፍጂ ቱቶር ቤተሰቦች ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታሳድጉት ጥሬን አቀርባለሁ። ሰላም ቆዩልኝ።